ሰላም የሀገሬ ልጆች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ነው ወይ? እኔ ያለው እግዚአብሔር የተመሰገነ ይሁን ደህና ነኝ። እናንተ እንዴት ናችሁ? እንደተለመደው በጣም ቆንጆ ቪዲዮ ይዤላችሁ መጥቻለሁ። እንደምትወዱት ተስፋ አደርጋለሁ። በጣም ነው የምወደው እኔ ስላተጠቀምኩበትም ለዛ ነው ማመጣላችሁ ማለት ነው። እና እንዳትረሱ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ ብዬ ያሳስባችኋለሁ ካሁን ኦኬ። ምክንያቱም ጠቃሚ ነገር ስለሆነ ማሳያችሁ እና እንዴት እንደምጠቀሙ ሁሉ ስለምነግራችሁ ማለት ነው። እና አንዳንድ ጊዜ ይሄ ቆንጆ ነው የቆንጆ ነው ብቻ ሳይሆን እንዴትም እንደምጠቀመው እኔና ባለቤቴ እንደተጠቀምን እነግራችኋለሁ ማለት ነው። በጣም ብዙ ጊዜ ታውቃላችሁ፣ ነግራችኋለሁ። የድካም ስሜት አለኝ። በጣም ብዙ አይረን ሉዝ አድርጌ ነበር ማለት አይረን አሁን አይደለም ድሮም ጀምሬ በእርግዝና አይረን ችግር ነበረብኝ። በጣም በኃይል ማለት ነው። በቃ ምነግራችሁ እንዴት ብዬ ልንገራችሁ? በጣም በኃይል ማለት ነው። እና ከምነግራችሁ በላይ አንዳንድ ጊዜ ነርሶች ሁሉ ደውለው ከዶክተሩ ጋር ደውለው ተነጋግረው ትወርቅ ያለሽ የሚሉብኝ ጊዜ ነበር። እግዚአብሔር ግን በተአምር እግዚአብሔር ላይ በጣም ዲፔንድ የሆንኩ ሰው ስለሆንኩኝ በጣም ይቅርታ የሀገሬ ልጆች፣ እንደዚህ ብዬ ሳወራችሁ እየቀለድኩ አይደለም። በጣም ዲፔንድ ስትሆኑ እግዚአብሔር ላይ በጣም ልባችሁን ስትጥሉ እግዚአብሔር ያውቃል ምን ላይ እንደታመናችሁ። እና በእውነት ነው የምነግራችሁ፣ ከልቤ ነው የምነግራችሁ የሀገሬ ልጆች፣ ኢትዮጵያውያን፣ ኤርትራውያን። እና እግዚአብሔር አይጥላችሁ፣ አሳልፎ አይሰጣችሁ፣ ለክፉ በፍጹም አሳልፎ አይሰጣችሁ። ታመኑበት። እና ልጆቼ እንትን እያለ አንዴ ይቅርታ እና እግዚአብሔርን ስለታመንኩበት 4 ልጆች በምጥ በሰላም ገላግሎኛል እግዚአብሔር። እና ያ ማለት እናንተ በሲሴክሽን የወለዳችሁ ካላችሁ ያ ማለት እናንተ እግዚአብሔር ላይ አትታመኑ ማለት አይደለም። እንደሱ ብዬ ስነግራችሁ እንዳይሰማችሁ። ምክንያቱም እግዚአብሔር ለሁሉም መንገድ አለው። የማትችሉትን ነገር እግዚአብሔር አይሰጣችሁም። እኔ በጣም የምፈራ ቤላ ነገር ነው። በጣም የምፈራው ደም አልወድም ማየት። እና እግዚአብሔር ደግሞ እሱን አላሳየኝም። እግዚአብሔር ይመስገን። በጣም ደስ የሚሉ ነርሶች ናቸው። የመጀመሪያ ልጄ ስወልድ ስለሚገናኝ ነው አሁን ማሳያችሁ ነገር ለዛ ነው። እና ኢትዮጵያ ነው የወለድኩት፣ አዲስ አበባ ውስጥ የግል ቢጂኤም የሚባል ሆስፒታል ታውቁ ከሆነ ብዙ ክፍያ ይከፈላል ምናምን፣ ግን በጣም ደስ የሚሉ ዶክተሮች እና ነርሶች ነበሩ። እግዚአብሔር ይመስገን በሰላም ልጄን የተገላገልኩት። ከዛ በኋላ 3ቱም ወንዶች ልጆች እግዚአብሔር እዚህ ሀገር ከባለቤቴ ጋር በሰላም ማለት ምንም አይነት ነገር ሳይኖር እግዚአብሔር ረድቶኛል የሀገሬ ልጆች። እንደዛም ሆኖ ግን ይደውሉልኝና ነርሶች እርጉዝ በሆንኩ ቁጥር ማለት ነው በቃ ሁል ጊዜ እንደዛ ይላሉ። እና እዚህ ጋር ባለፈው ነግሬያችሁ አይረን ወስዳለሁ ብያችኋለሁ አይደል? አልጨረስኩትም እና በመሀል አቆምኩት። ምክንያቱም እንደዚህ አይነትን የሚተካ ነገር አገኘሁ። እግዚአብሔር የሰራልን ናቹራል የሆነ ማለት ነው። እና ይሄ ነው ትንሽ የሕክምና ባለሙያዎች ነርሶች ምናምን ሲያወሩት ይቀላል። ለእኔ አሁን ይሄ በጣም ከባድ ነው። ላይክ በተለይ አማርኛችሁ አክሰንታችሁ ወደ እንግሊዘኛ ሲመጣ በጣም ይከብዳችኋል። አንዳንድ ቋንቋዎች ማለት ነው። በተለይ በሕክምና የሚታወቁ ወይም ደግሞ የሆነ ናቹራል ወይ የምታውቁት ቋንቋ ይቀየራል። ሶ ይሄ ነው። እናንተ እንትኑን አንሱትና ታዩታላችሁ። ይሄንን አንብባችሁ ማወቅ ትችላላችሁ። ስለዚህ ማለት ነው ኦርጋኒክ ነው፣ በጣም ቆንጆ ነው። እና የሆነ ሳር የመሰለ ነገር ነው። ኦሽን ውስጥ ነው የሚያድገው፣ ኦሽን ውስጥ ያድጋል። እና በጣም በሚገርም ሁኔታ ይሄ ቫይታሚን ሲ በቃ ከስንት ኦሬንጅ የሚበልጥ ጥቅም አለው እዚህ ውስጥ። ስንት አይነት ማለት 50 ብርቱካን ብትጨምሩ የዚህን ያክል ቫይታሚን ሲ እዚህ ውስጥ አታገኙ። እና እንትኑን በደንብ ያዙት የሀገሬ ልጆች። እና አይረን ፓክድ አይረን አለው። ለኢነርጂ በጣም ቆንጆ ነው። በቃ በጣም ብዙ ነገር ነው ያለው። እስኪ ይሄንን ጎግል አድርጋችሁ ተጠቀሙበት። በጣም ቆንጆ ነገር ስለሆነ ማሳያችሁ። እና ፕሊስ ፎቶን ካላችሁ አስገባላችኋለሁ። አማዞን ላይ ታገኙታላችሁ። ይሄ $15 $20 እንደዛ ነው ማለት ነው በዚህ ሀገር ማለት ነው በካናዳ።
ጧት ላይ ስሙዚ ላይ አንድ ማንኪያ ብቻ ጨምራችሁ ባናና ወይም ደግሞ ስትሮበሪ ካላችሁ እሱ ላይ ከዚች አንድ የሾርባ ማንኪያ በቂ ነው። ከሱ ጋር አድርጋችሁ ግሪን ስሙዚ ቆንጆ አድርጎ ይሰራላችኋል። ጠዋት ላይ ፓክድ የሆነ ፕሮቲን አለው። ላይክ ከስንት ኤግ የሚበልጥ ማለት ነው። ፓክድ የሆነ ፕሮቲን አለው እዚህ ውስጥ እግዚአብሔር የሰጠን ማለት ነው። እና የሀገሬ ልጆች እስኪ ተጠቀሙበት። ይሄንን በጣም ብዙ ጥቅም ስላገኘሁበት ነው የማሳያችሁ። እና ሌላው ይሄ ነው አሾጋንዳ የሚባለው ኦርጋኒክ። ይሄው አሾጋንዳ ይባላል። ይሄ ለአይምሮ እንደዚህ ደግሞ ላይክ የሆነ ለመተኛት ለአይምሮ ላይክ ሪላክስ እንዲያደርጋችሁ ለነርቭ በጣም ብዙ ነገር ነው ይሄን ጥቅም ያለው። ይሄም አንድ ማንኪያ ነው የምትጠቀሙት። በፈለጋችሁት መጠቀም ትችላላችሁ። በፈለጋችሁት አንድ ማንኪያ ነው፣ ግን አንድ ማንኪያ ከዛ በላይ አትጠቀሙ። በጣም ቆንጆ ነው። አምሹር የኢትዮጵያ ሐኪሞችም ይሰሩበታል በዚህ ብዬ አስባለሁ። ብዙ ነጮች ናቸው ያሉት። ዩቱብ ላይ ማይቻለሁ። ፕሊስ ተጠቀሙት የሀገሬ ልጆች። እኔ መክራችኋለሁ እንድትጠቀሙ። ምክንያቱም ሰውን ማናቅ ጥሩ አይደለም። ነው ምንም አይነት የሕክምና ባለሙያ ባልሆንም የተጠቀምኩትን ነገር ነግራችኋለሁ። ይሄ ሞሪንጋ ነው። ሞሪንጋም እንደዛ ነው። ለብዙ ነገር ይጠቅማል። ይሄ ኦርጋኒክ ነው። አንድ ቴብል ስፑን ነው የምትጠቀሙት። ከዚህ አንድ ቴብል ስፑን ብቻ ማለት ነው የምትጠቀሙት። እና በተለይ ስፖርት የምትሰሩ ካላችሁ እዛ ውስጥ መክተት ትችላላችሁ፣ ማለት ስሙዚ ውስጥ መክተት ትችላላችሁ ምናምን። ይሄ በጣም ቆንጆ ነው። ሞሪንጋ ለኢነርጂም ይረዳችኋል። በጣም ብዙ ነገር ማስክ መስራት ትችላላችሁ በዚህ። ፀጉራችሁ ላይ ባለፈው እንደሰራሁት ፀጉሬ ታጥቤው ዝም ብዬ አድርቄው እንደዚህ ሆኖ ነው። ማስክ መስራት ትችላላችሁ በዚህ። የፊት ማስክ መስራት ትችላላችሁ በሞሪንጋ። ቲ መስራት ትችላላችሁ በሞሪንጋ። በጣም ብዙ ጥቅም አለው። እኔ ሪኮማንድ ማደርጋችሁ ጉግል ላይ ሄዳችሁ እዩት። ይኸው ፎቶ እዩት። በጣም ቆንጆ ስለሆነ አይዋን ሼር ነው። በጣም አሪፍ ስለሆነ እና ይሄው ጨርሻለሁ። ይሄንን እኔና ባለቤት ጨርሰናል። በጣም ለብዙ ነገር ስለሚጠቅመን ይሄው አልቋል። ይሄ ነርቭ ችግር ላለባችሁ፣ ብለድ ፕሬሸር ላለባችሁ ጀስት በጣም ብዙ ነገር አለው። ብቻ እዩት። በጣም ቆንጆ ነገር ስለሆነ ሼር ላድርጋችሁ ብዬ ነው። ይሄ አልቋል ኦልሬዲ። ግን ብትችሉ አሁን ይሄ ፓክድ የሆነ ነው። ይሄ ሞሪንጋ ያለው ማለት ነው። ሪች ዊዝ ኢን ቫይታሚን ቢ12 ዊዝ ቫይታሚን ቢ1 ካልሲየም፣ አይረን። ዩሲ አይረን ያቆምኩበት በዚህ ነው። አይረን ስላለው ዋይ ሹድ ቴክ ዚስ ዋን ይሄ እያለ ማለት ነው። ግን ዶክተራችሁን ብታማክሩና ብለድ ቴስት ብታደርጉ ጥሩ ነው ብዬ እላለሁ። ምክንያቱም ሌብሉን ማወቅ ትችላላችሁ። አሁን ለምሳሌ እኔ የዛሬ ስንት ወር ላይ ነው 4 ወር 5 ወር ሆኖኛል። ሌብሉ ይታወቃል። ልክ ከ6 ወር በኋላ ሄዳችሁ እንደገና ብለድ ስትሰጡ ሌብሉ ይታወቃል። ምን ያክል ወደ ላይ አፕ አድርጓል፣ ዳውን የነበረው ምን ያክል ወደ ላይ መጥቷል፣ ተስተካክሏል ሌብሉ ምናምን የሚለውን ነገር ማወቅ ይችላሉ ዶክተሮች። ሳትነግሯቸው ምንም ነገር አትውሰዱ። መጀመሪያ ውሰዱ መድኃኒቱን። ከዛ በኋላ ካልተስተካከለ በዚህ ሞክሩት፣ ይህንን ሞክሩት፣ ያንን ሞክሩ። ብቻ ግን በተለያየ ሰዓት ብታደርጉት፣ አሁን አሾጋንዳ ጠዋት ባትጠጡ ማታ ላይ ቢሆን ይመከራል። ይሄ ግን ጠዋት ብትጠቀሙት ማለት ነው። ይሄና ይሄ ጠዋት ላይ ብትጠቀሙት፣ ይሄ ስፕሩሊና እንደዛ ነው የሚባለው እንትኑ ስፔሊንጉ ማለት ነው። ከተሳሳትኩ ይቅርታ። እንግዲህ የኔ እንትኑ አይደለም ይሄ የኔ አማርኛው አክሰንቱ ጋር ይለያያል። ለዛ ነው። እና ይሄ ትራዲሽናል ዩዝ የሚያደርጉት ነበር። ቫይታሚን ቢ12 ምናምን ይሄ ለኤነርጂ ዳይጀስቲን፣ ለውስጣችን ለአንጀታችን ለበጣም በብዙ ነገር እና ሚልክ ፓውደር ላይ ኢቭን ፓውደር ላይ ሚልክ ላይ ማለት ስሙዚ ውስጥ፣ ሶስ ውስጥ፣ ምግብ ላይ ላቴ ስጠጡ
ምንም ሻይ ላይ ምግብ ላይ ራሱ ይሄንን ሞሪንጋ በተን ማድረግ ትችላላችሁ፣ የተወሰነ ማለት ነው። ሰላጣ ላይ ስትሰሩ ሰላጣ ላይ በተን አድርጋችሁ ምናምን ማድረግ ትችላላችሁ፣ ቤተሰቦቻችሁም እንዲጠቀሙበት። አንድ መናገር ያለብኝ ነገር ምንድን ነው፣ ይሄንን ሞሪንጋ ስትጠቀሙ ይሄ ሁለቱም ቆንጆ ብራንድ ነው። እኔ ይሄንን ያመጣውላችሁ እንዳምታታባችሁ ነው። በቃ ሁለቱም ቆንጆ ብራንድ ነው። ይሄ ሁለቱም ቆንጆ ብራንድ ነው። አንድ አይነት ሞሪንጋ ነው። የተለያየ ብራንድ ስለሆነ ነው ወደዚህ ያመጣሁት። እና ሞሪንጋን ስትጠቀሙ አንድ ነገር ልነግራችሁ የምፈልገው ሎሚ ጨምሩበት። ኦኬ፣ ሎሚ ጨምሩበት። ልክ እርድ ደግሞ ከብላክ ፔፐር ወይም ከቁንደ በርበሬ ጋር እንደሚሄደው ይሄም ሞሪንጋ ስትጠቀሙ ሎሚ ስትጨምሩበት ቆንጆ የሆነ ጥቅሙን ያጎለብተዋል ማለት ነው። ወይም ጥቅሙን ልክ በቃ ልክ እንዴት ነው እንደማብላላት ማለት ነው። በደንብ አድርጎ እንዲሰራ ያደርገዋል የምትሰሩትን። እና ጠዋት ላይ ዌይት ሉዝን ለማድረግ ከፈለጋችሁ እህቶቼ ጠዋት ላይ በስሙዚ መልክ ይሄን ተጠቀሙት፣ ወይ ደግሞ ሻይ ሰርታችሁ በቃ መጠቀም ትችላላችሁ። ይሄኛው ትንሽ አይከብድም። ይሄኛው ስትወስዱት ትንሽ የመክበድ ባህሪ ያለው ክብድ ማለት ባህሪ ያለው ስትወስዱት፣ ግን ኦኬ ለጤና እስከሆነ ድረስ እንወስዳለን። መድኃኒትስ ላይ እንዲይዘን እንወስድ የለ መድኃኒት ሽታው ያስጠልቶን፣ ለጤና እስከሆነ ድረስ እንወስዳለን። ይሄን ግን ሎሚ አድርጉበት። እኔ በጣም የወደድኩት በሎሚ አድርጋችሁ ሞክሩት፣ አንድ የሾርባ ማንኪያ ብቻ እና እንደዚህ መክራችኋለሁ የሀገሬ ልጆች። ይህን አቁም ያለው እግዚአብሔር ከረዳኝ እንግዲህ በደንብ ሲስተካከል እነግራችኋለሁ ማለት ነው። ቆንጆ ነገር ስለሆነ ነው። እኔም ባለቤቴም ሞክረ ነው። ስፖርት የምትሰሩ ከሆነ ይሄ በጣም ይቅርታ፣ ይሄ በጣም ይረዳችኋል። ዳይጀስቲንም እንደዛው ላይክ ይሄ ብሎዲንግ እንደሚያደርግ ውስጣችሁ እዛ ሁሉ ይረዳል። እና ፕሊዝ ተጠቀሙት የሀገሬ ልጆች። ወዳችኋለሁ፣ በጣም አከብራችኋለሁ። በያላችሁበት መልካም ገና። ዛሬ ላይቭ ገብቼ ነበረ፣ ብዙ ሰው የለም፣ ግን ኦኬ ጀስት አልፈርድም፣ ምክንያቱም ገና ነው እና መልካም ገና። ጌታ ኢየሱስ የተወለደበት ቀን ነው እና መድኃኒታችን ኢየሱስ ክርስቶስ የተወለደበት ቀን ነው። ለሁላችንም የተወለደንን የዓለም ቤዛን እያሰብን እናክብረው። ለተቸገሩት፣ ምንም ለሌላቸው፣ ላጡት በእውነት ድረሱላቸው። ጎረቤት ውስጥ ቤት የተዘጋ ካላችሁ አንኳኩታችሁ አብራችሁ አንድ ጉርሻ ሁለት ጉርሻ፣ ምክንያቱም ያልፋል ይሄ ቀንና ፕሊስ እያሰባችሁ ሰውን ማለቴ ነው። እና እኔ ባለቤቴም ባለን አቅም ለሰው እንደርሳለን። እግዚአብሔር በሚያውቀው ግን እረዳለሁ ብዬ እዚህ እንትን አይደለም፣ ጉራ አልቸረችርም። ምክንያቱም እግዚአብሔር ስውሩን ነገራችን ነው የሚመለከተው። ይሄ ለሰው የምታሳዩትን ነገር እግዚአብሔር እዛ ውስጥ አይገባም። ሰው ግን ከሰው አይነ ሰውራችሁ የምታረጉትን ነገር እግዚአብሔር ያያል። እና ፕሊስ ሄልፕ ለማድረግ ሞክሩ። አገራችን በጣም ብዙ ችግር ውስጥ ናት ያለችው። እግዚአብሔር አገራችንን ያስባት። በዚህ ዓመት እውነት ትልቁ ጸሎት መሆን ያለበት ለሁላችንም አገራችንን ያስባት፣ ምድራችንን ያስባት እላችኋለሁ። የሀገሬ ልጆች በጣም የምወዳችሁ እና በሌላ ቪዲዮ እንገናኛለን። መልካም ጊዜ። ቻው። መልካም በዓል።